እና በጣም ነው የማመሰግነው። በጣም ነው የምወዳችሁ። ቴንክ ዩ። ቡና ሲወቀጥ መቆጫው ሰፍቶ ካስቸገራችሁ መቆጫውን ማጥበብ ስለማይቻል ዘነዘናውን ግን መቀየር ትችላላችሁ። ሰላም ጋይስ እንዴት አላችሁ? ያለው ሁሉ ሰላም ሁሉ መልካም። እንግዲህ ዛሬም እንደተለመደው እናንተ ዘና ፈታ ያደርጋሉ ብዬ አስብኳቸው ቪዲዮዎች ይዤላችሁ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቤተሰቦች ደግሞ እንግዲህ ያው ላይክ በማድረግ ቪዲዮዎችን ጀምሩት እስከመጨረሻ አብራችሁን ቆዩ እንላለን። እንግዲህ በቀጥታ ዛሬ ወደ ተዘጋጀናችሁ በቀጥታ እናልፋለን። እስከ ቪዲዮዎቹ መጨረሻ አብራችሁን ቆዩ። ይመቻችሁ ጋይስ። አሁን ባለፈው ወጭ ላፈው ዝናሽ ድስት ሙሉ ወጥ ይዛ ስትሄድ አይቻልም። እሱ ነው ማለት አይቻልም። ሳምንቱ ሙሉ ያሞቁ አይደል? ሲበል ያው የድሩ ዝንዬን ነው ያቺን አብረሽ በልተሻል ማለት ዝንዬን ነው። አዎ ዝናሽ ዝንዬንማ ሁለቀታል በቅርበት ከሷ ጋር ቅርበት አለኝ አይደል? ዝንዬንማ እኔ ብላችሁ አረቄ ጀመራችሁ እኛ ፊት ናቃችሁ ማለት ነው። ምን አረቄ ነው የሚሉት እርሱ ዳርቅ አረቄ ከሚሉ ለድሩ መፍትሄ አያመጡም እንዴ? ቆይ እኛ መፍትሄው አንተ ነህ እንዴ የምትለቀው? ቁጭ ላይ አፈጅ ሸተተኝ እኮ ይከበሩ እንግዲህ ጉዶትን እንዳላውጣው ጉድ ያስገባና ጉድጓድ ገባ። እድር ቤቱን እኮ ፔንሶን እንዳደረጉት እኮ እናውቃለን እኮ። ማን ነው ፌስ ምን ይኸውላችሁ እድር ቤቱ ወንበሩ አጠገብ ሳህኑ ጋር ጨለማው ጋር ማለት ኮንዶም አግኝቻለሁ። ኮንዶም ጣለው ያልኩት አንተ ነህ ያልከኝ ባልሆነ እኔ መጨረሻ ልምጦት እኮ እናንተ ናችሁ። ምንድነው እንከበር አንተ ታው ምንድነው መፍትሄ ስጡን። አሁን ገንዘብ አለቀብን። ምን አለቀብን? አሁን ምንድነው ይኸውላችሁ ገንዘብ ካስፈለገ ለድሩ ያው እንግዲህ እድር ቤትን ሱስ ተውታላችሁ። እድር ቤት ባይዜ በጣም በብዙ ዘንድ አጨቃጫቂ ነው። እድር ቤት ታውቃላችሁ። ያው በተለይ እንደዚህ አይነት ይሆኑ እንደኛ ሰፈር እድር ሁኔታዎች አስቸጋሪ ናቸው። እውነቱን ለመናገር በጣም ማለት ነው። ድሩ የሚሰበሰቡ ብርና ለምሳሌ ለመርዳት የሚዋጣው ብር በጣም አነስተኛ ነው። እውነቱን ለመናገር ምስር የማይገዛ ብር ይሰጣል። ምን እንዲያግዝ እንደሚችል 4000 ብር ይሰጣል። 4000 ብር መሰለኝ አይ ቲንክ ሰው እንደዛ እንደምሰለኝ። ያውም ደግሞ በጣም ብዙ ፕሮቶኮል አለ ለዛም ማለት ነው። እና እድሩ በጣም አስቸጋሪ ነው። ለማንኛውም የኛ ሰፈር እድር ሰብሳቢዎች በዚህ አጋጣሚ ከሰማችሁኝ እንግዲህ ይሄን መፍትሄ መቀረፍ አለበት። ቢያንስ ከ10,000 ብር በላይ ካልሆነ ምንም አያደርግም። ምንም እንትን ወጪ አይሸፍንም። ገብቷል። ዛሬ ምንድነው ስንት 500,000 ብር እንትና ስንት ተጠይቋል ቀብረ ካቴድራል እኛ ጋር ደግሞ አስበው ሊጠይቅ ይችላል። አሁን ለኖርማል ፒፕል የሚጠይቃል የቀብር ምናምን እንኳን እንደዚህ ነው። ብዙ ነው ኮተቱ ለማለት ያክል ነው። ልግባና ሊጠጣ ደግሞ ዶክተሩ ምናምን ትሞታለህ ብሎኛል። መለኪዋን ራሱ ከያስካት ትሞታለህ ምናምን እያለኝ ነበር። 500 ምናምን መድኃኒት ቤት አስቀምጬ አረቄ ቤት እመጣለሁ። ወደ ቤት ወደ ቤት ይየሩ። ኧረ ና እንግባና እንጠጣ እባክህ ና ግባ። አንተን ያልጠጣም ራስህ ግባና። የኔ ደስ ብሎኛል። እኔ የምጋብዝህ አታስብ። እኔ ዛሬ ሆስፒታል ነው ያልኩት። እሺ አረቄ መለኪዋን ከያስካት ራሱ ትሞታለህ ተብያለሁ። በቃ ተው አንተ ጠጣ። ስማኝ አንተ ጠጣ። ምን ይጠጣሉ? ደስ ስላለኝ ልንገርህ። በቃ ደስታ እንኳን ደስ አለ። ራስህ ግባ። አንተ አጠጣም እኔ የምጠጣው በቃ አንድ ቀን ብትሰማኝ ምን ችግር አለ? አፈነዳ አይ መያዝ እኔ ቁጭ ብዬ አንተ ትጠጣለህ። አይ ጊዜ ኧረ እንዲሁ አጨቅጭቀኝማ እንደምን እኔ ቀልቤ ምን ማረቂ ጋር በልጥጥት ሳይ ቁጭ አርጋት ደግሞ ትደፋዋለህ። ይወዱን አረቂ እንዲሁ ምን አይነት ልጅ እንደው ቆንጆ አረቂ ነው እስቲ ላሽተው። ኧረ ምን የመሰለውን አረቂ ትደፋዋለህ። ጠጥታ እንዲሁ ጠጣ እንኳን አይባልም። እንዲሁ ምን አይነት አረመኔ የሆነ ልጅ ነው። እኔማ እንግዲህ አበጠው ይፈንዳ እንዴ አንተ ከጠጣው ሞታል አላልክም እንዴ? እና ከዚህ በላይ ሞታል እንዴ? ኧረ ጋጅ እንዴ በጣም ትክክለኛ ሀሳብ ነው። ጭራሽ ጀመር ያዘዘልክ እንዴ ቡና ውስጥ እንጂ ለኔስ እየጠጣው አለ ሰራ መሰረታችን ቢጠጣ ያው እንግዲህ አቤ ወለለው በጣም አዝናኝ ነው እውነቱን ለመናገር ነው። ይገጠማል አንዳንዴ እንደዚህ አይነት ጉዳይ በተለይ ሱስ ያለበት ሰው ምናምን። ኦኬ ቡናችን ደርሷል ጋይስ። ለማን አባቱ ብለን እያየን የጠጣን ቤት
እያየን ነው ምዝናኑ ጋይስ። እንግዲህ ይጠጣችሁ ይመቻችሁ። ኦኬ ኔክስት ሄሎ አልደውልልህ እንዴት መጣ? ማይ ካሚንግ ጥናት ሰዓት ደረሰ። ቤቢ አለ አይደለም ልግባ ወይ አስጠይቁ ቀየርኩለት ማለት በቃ አንተ 6 ወር ሙሉ አስጠናው ልጅ ላይ ምንም ለውጥ አላየሁም። ስለዚህ አስጠኝ ቀየርኩለት። አንተ ማስጠናት አትችልም። ባይዘው ልጅሽ ምናግሪሽ ደደብ ነው። ደደብ ዲፕ ዳንቆሮ ነው። እኔ ባይዘው በጣም ብዙ ህፃናት አስጠንቻለሁ፣ ግን እንደሱ ደጅ አስጠናኝ ሰው የለም። ይኸው ጭንቅላቱ ምን እንደሚያውቅ አባብራስ ግን ምንም ማግኘት ስራው እኮ በማለት እኮ አይደለም። ችግር እኔ ካሳልም ሽጬ እኖራለሁ እኮ በቆሎም እኮ እሸጣለሁ፣ ግን ልጅሽ ምንድነው ደደብ ነው። አትሳደብ። ባይዘው ደህና ያስፈልግም ልጅሽ፣ ምክንያቱም አንቺም ደደብ ነሽ ማለት። አሁን 11 ቀን አስጠናውበት ብር አለ በሂሳብ ስጭኝና እንዴት ተሳድበህን ብር ማሳዘነኝ አንድ ወር ልሰጥ ነበር። ምን ይመስላል ማለት በደሞዜ ተሳደድኩበት ደደቡ ነው። አሁን እሱ ነው የተበለው ጋር ስለ አንድ ወር ሰጠ ነበር። አስባለሁ ትበላ እንደዚህ ባይዚ በጣም የሚገርመኝ ነገር አንዳንዴ እኔ ራሱ የማደርገው ነገር ምን ታውቃላችሁ? የሆነ ቀድሜ ምናምን የሆነ ነገር ፎክሬ ምናምን ዋይ ጋር ኦ ማይ ጋድ ጓገጭ ምናምን ብለህ ከዛ ሰው አይ ሊያረግልህ ነበር እንደዚህ ካልክማሽ በጣም አዛም ደባሪ ነገር ነው። በጣም ያስጠላል ነው እንደ ጋይስ እና ያሲኖ በጣም ደባሪ ነገር ያለው whenever you're ready. Oh, listen to that rumble. 124.6 decibels, new lead. Yeah, beat that. Next up. እንግዲህ ያው እኛ ሀገር ላይ ኖር ነው በዚህ ሌላ ዓለም ላይ ሌላ ታሪክ ነው። ዓለም ላይ ፈስ ውድድር አለ በሻምፒዮን ደረጃ ነው። ሶ ኢትዮጵያን ወክዬ መሳተፍ ፈልጋለሁ። አፕላይ አድርጉ እዚህ አካባቢ ይለያል። እኔ አንዳንዴ ዓለም በጣም እኮ የእንቅልፍ ውድድር ሰሞኑ አይታችኋል። በቃ ነው ለናው ብራዚል ላይ ነው ያሸነፈ ወደ 52 ሰዓት ምናምን ያክል ጥብሎ አሸንፏል። እንግዲህ ያው እኔ ግን ካሁን የፈሳጅ ወርድ ቢገርዝ ነው። ኤኒዌይስ ተሳተፉ። አሁን ነው የሚባል ነገር እየቀረ ነው። ሶ ባገኛችሁት አጋጣሚ ነገር ያላችሁን እድል ሞክሩ ለማለት ያክል ነው። ቢ ኬርፉል አብሮ ፍንጥርጣሪ ነው የምታስለክካችሁ ነው። እንዴት ናችሁ? የማውቃችሁ ሰዎች ትልልቅ ሰዎች ብዙ የማከብራችሁ አላችሁ አውቃለሁ። ግን ይሄ ደግሞ ምን አላችሁላችሁ መቼም እንትን አልበላው ነው እንዴ አንተ የምርካካ ነው በመስለው ድፍረት ወይም ንቀት ምናምን አይደለም። በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ግን በቃ እኔ እንዲያልፍልኝ ብዬ ነው የሰገድኩት እንጂ ለሌላ ነው እና በጣም ነው የማከብራችሁ። ቴንክ ዩ የምር እኔ አሁን እውነቱን ነገር እዚህ ጋር አይደለም የሆነ አይታችሁት ከሆነ የሆነ የምር ትክክለኛ ካካ ነው የሚመስለው። በቃ እንደማይሆን በዚህ እርግጠኛ ነኝ። ግን ደግሞ በኦፖ ነው እየበላች ያለችው ምናምን ነገር የሆነ ነገር ነው አሮ ነው ምንድን እንደሆነ አላውቅም። ግን የምር ካካ ነው የሚመስለው። በስመ አብ ኧረ ሰው ወዴት እየሄደ ነው? ኧረ አዶናይ ምንድነው እናንተ ሰግጥ እያላችሁ እንደዚህ ጉድ የምትሰሩን እኮ ሲጀምር ሰግጠንም አይሆንም። ሲጀምር በደዚህ ሙድ አይደለም። በእርግጥ ሰው ኔጌቲቭ ለሆነ ነገር ነው ያው ሰፍ ብሎ እንደዚህ ነገር ቶሎ ባይራል ይወጣ በሚል ሐሳብ ነው። ምክንያቱም አምሮ አይቀበለውም። እዚህ ጋር ዶሮ አረፍቶ ምናምን እንኳን ቢሆን ቺዝ በርገር እንኳን ቢሆን አታላ What are you saying? እንዴት አምሮ ይፈቅዳል? አይፈቅድም። አምሮ አይፈቅድም ነው ለምናገር እቺ ነገር አንዴ ልቋጫት ማነሽ ቡና ሲወቀጥ መቆጫው ሰፍቶ ካስቸገራችሁ መቆጫውን ማጥበብ ስለማይቻል ዘነዘናውን ግን መቀየር ትችላላችሁ። አረ ይሻላል። አሁን ማንን ነው የሚጠቅም? ማንን ነው የሚጠቅም? ይሄ ምክር ለማን ነው? ሙቃቸው ከሰፋ ዘነዘነው ከጠበበ ምናምን ነገር
ኤኒዌይስ እናንተ ምን ትላላችሁ? አሳባችታችሁ ኮሜንት ላይ እናንተ ነው ጋይስ። ላይክም ያደርጋችሁ። እንግሊዝኛ ትችላለህ? What is this? እሺ My name What is is My name is this. Anamis. እሺ This is this. Anamis. How this? How this? How's this? እስቲ ተማሩ። ዋው ባይዚ በጣም ለምሳሌ የሆነ ጎንደር ሰው የታሰብኩት ነበር በእንግሊዝኛ ጉዳይ በጣም አነጋጋሪ አርሶ አደር የሚገርም ነው። እዚህ ደግሞ በጣም ታለንትር ነው። What is this? My name is this. ድንቅ ንግግር ያናገረው እኛ ስላልገባን ነው። ይህንን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለጳውሎስ ሆስፒታል ማለት ነው ለጳውሎስ ደመቅ አድርሱልኝ። እኔም እንደ ፊልም ባለሙያነት ለጳውሎስ 3 መልእክቶችን አስተላልፈለታለሁ። አንደኛ ይሄንን የመሰለ ኦሪጂናል ሲሪየስ ላይ በላቸውን እንዴት ነው የማታሳትፈው አንተ? በቃ በላቸው ግዴታ መሳተፍ አለበት። ይሄ የህዝቡን ጥያቄ ይመስለኛልና በላቸውን እባክህ አስገባለሁ። ሁለተኛው ደግሞ ኤዲቲንጉን ግስላው ኤዲት ቢያደርገው፣ ምክንያቱም በጣም የኤዲት ችግር እያየሁ ነውና በዛ ላይ ደግሞ አተነፋፈሳችሁ ማን ነው አተነፋፈሳችሁ የሌለ ነው። በቃ እንደዚህ የሆነ ጣረሞት የሚመስለውና ያን ነገር ለመቅረፍ ግዴታ ግስላው ያስፈልጋል። ስለዚህ ኤዲቲንጉን ግስላው ኤዲት ያድርግላችሁ። ወደ ሶስተኛው ስንመጣ ደግሞ ቀጣይ ፓርት 9 ነው። አሁን ለምሳሌ ፓርት 9ን ቲክቶክ ላይ ከምንለቀው ወንዝ ላይ ብንለቀው የሚል ሐሳብ ነውና ያን ነገር እንትን አስተካክል። ሌላው በጣም የሚገርም ሲሪየስ ነው። በህይወቴ እንደዚህ አይነት ልብ አንጠልጣይ ሲሪየስ አይቼም አጋጥሞኝም አያውቅም። ቀጥሎበት። እችኛዋ መርዝ ግን ቺ ሙሲባ ልጁን ምን አድርገህ ነው የምትሉት? አደንጓሬ መሰለች ልጅ። ምር እኔ ማርቆስ ከሞተ ግን ፊልሙን አላየውም። በቃ ጭራሽ ነው ማላየው ማለት ነው። አንደኛው ጀለሰ በአረብኛ አይቼዋለሁ ማርቆስ ይሞታል እያለ ነበር። መሞት የለበትም። ቀጣይ ምን ይፈጠራል የሚለውን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ማርቆስ ፓርት ደግሞ ቶሎ ልቀቅልን እባክህ ናቲ። በጣም ነው የምታላግጡት። ህዝቤ አዳሚ ሁሉ ሲያላግጥበት የነበረ ጉዳይ ነው እውነቱን ለመናገር ሰሞኑ። እኔ ግን በጣም አዝኛለሁ እውነቱን ለመናገር። ባይዜ ትሬንድ መሆንና ፌመስ መሆን በጣም የተለያየ ጉዳይ ነው። የሆነ ሰሞን ላይ ቫይራል መውጣት፣ ትሬንድ መሆን በጣም የተለያየ እውነቱን ለመናገር የተለያየ ጉዳይ ነው። ለልጆች ኦ ማይ ጋድ ይቅርታ ጠይቃለሁ። ለማንኛውም እኔ እውነቱን ለመናገር ይሄ ጉዳይ በጣም ያሳዝናል። አሁን ልጆቹ በጣም ሞራላቸው ይጎዳል። እውነቱን ስነግራችሁ አብዛኞቹ የምታስተውሷቸው ከነበረ ልጆቹ ትሬንድ የሆነ ሰሞን ላይ በጣም ለምሳሌ እንደው በጣም ቀተገኑ እነ ፍንጭት ያንስ ምናምን ነገር ታስተውሳላችሁ መቼም ብዬ አስባለሁ። እንደዚህ አዳዲስ ሰዎች ይመጡና የሳምንት የሁለት ሳምንት የሶስት ሳምንት ትሬንድ ይሆናሉ። በሙዚቃ ብሏቸው በመደነስ ብሏቸው ብቻ የሆነ ሰምቲንግ የሆነ ነገር ይናገሩና ለምሳሌ እነ ሴሌም ነው ምናምን እንደዚህ አይነት ሰዎች እንደውም በቃ ከዛ በላይ ጠፋሉ ትሉና ያችን ጊዜ ማስታወቂያ ይሰራሉ ምናምን ለብ ተብበት ይላሉ፣ ከዛ ይጠፋሉ። እነዚህ ግን እንደዛ የሚችል አይመስለኝም። አይ ቲንክ ካሉበት ቦታ አብዛኛው ሰው አዲስ አበባ ያለ ሰው ተጠቃሚ ነው። ለምን ካላችሁ ትሬንድ በሚሆንበት አጋጣሚ ያችን አጋጣሚ ከተሎ ታፍታፍ አድርጎ ሳንቲም ያጠራቅማል። ሳንቲም ያጠራቅሞ በሆነ ነገር ማምጣት ስለሚችል ማለት ነው። እና እኔ በጣም እውነቱን ለመናገር ይደብረኛል። በተለይ ደግሞ ትልልቅ ቲክቶከሮች ኢንሚሊየንስ ተከታይ ያለኝ ሰዎች ይሄዳችሁ ባታላግጡባቸው ጥሩ ነው። ለምን ካላችሁ ስሜታቸው ይጎዳል። እናንተም ያችን አጋጣሚ ለመጠቀም ነው የምንጠቀምበት፣ እሱን እናውቃለን። ሰው እንደዛ ባይሆን እንደኔ ሐሳብ ጥሩ ነው። ብቻ ልጆችን አስረድቶ ከነዚህ አይነት ነገር መንገድ ወጥተው የሆነ የራሳቸው ስራ የሚሰሩበት ነገር መፍጠር የተሻለ ነው። ያችን ጊዜ እንኳን በሚጠቀማት ነገር መፍጠር የተሻለ ነው እንላለን። ያው ሳቂት ስለማድረጋችሁ ነው። በጣም ብዙ ሰው አይ ቲንክ እነሱ ሲጀመር እያላገጠባቸው እንደሆነ እንኳን ሊገባችሁ አይመስለኝም። ጳውሎስ ነፋርት ልቀቁ ሲባሉ ምናምን አብረው የሚለቁ እንደዛ ይመስለኛል ሳስበው እንደኔ ሐሳብ። ለምን እንደዛ እየገባቸው ታለ ነው ማለት ነው። ሲስቁልና ሲስቁብህ ካላወቅ አስቸጋሪ ነው ጋይስ። ሶ ፕሊዝ እንደዚህ ባታረጉ የተሻለ ነው። በተለይ ትልቅ ተከታዮች ፋበል ብዛ ዘርበልኝ ወደዛ ተባባሉ። ምለቅሽ መስሎሽ ነው ሜላት? አሳይሻለሁ። እኔ ዛሬ ምለቅ መሰለ ገናለሁ። ነሽ ድንገት አስበላሽ። ልቀቅ፣ ፀጉሯን ነጫት። አረ ሊገለኝ ነው። ምን ሊያደርገኝ እንደሆነ አላውቅም። ድረሱልኝ ብለው ወደቀ። ይሄ ሰውዬ በጣም አስቸጋሪ። ከዚህ በፊት ስንቱን እንትን ብሏል።
ጳውሎስና ቸጋ አመለጡት። ሜላት ኩኪ ቁሙ ብያቸዋለሁ። ኧረ በለው ቸከሷ ምንድን ነው በእናታችሁ? ሾፋችሁት? ያበደ ነው የቸከሷ ሻፋጫ። አርፈህ ተቀመጥ። ይሄ ፊልም እንዲህ ካለቀ አለቅ። ያው ነው እንግዲህ ስላሽ የነበረ ጉዳይ ነው። ከዛው አይነት ነገር ተመሳሳይ ይዘቱን አልወጣም። እናልፈዋለን። ብዙ ያቀዳል። ሰላም ጤና ይስጥልኝ። እንዴት ናችሁ? እዚሁ ቁጭ ባልኩበት ነው ያሰብኩት። ይሄ ሜጋ ማይንድ የሆነ ጭንቅላቴ እኮ ነው። በጣም ይገርመኛል። 6ኛ ክፍል ቁጭ ብለን ስለ አንበጣ የአካል ክፍሎች ለምንድን ነው የተማርነው? ስለ አንበጣ የአካል ክፍል ምን አገባን? ምን ተጠቀመን? አሁን የሚያስረዳኝ ሰው አለ? ስለ ሆድ አንቴና ጡልጡሌ ቹልቹላ ምን አገባን እኛ? ይቅርታ ስሜታዊ ኮንኩባችሁ። እኛም ገርሞናል። በአብዛኛው በዚህ በጣም ብዙ ሰዎች ከላይፍ ስኪላችን ጋር የሚያገናኙ ትምህርቶችን ተምረናል። ለምሳሌ የሆነ ምን ማለት ፈልጌ ነው ስሜታዊ አይደለም ምን ሞከራለ እዚህ ምን ለባት እንደፈለኩ ራስ አልገባኝ ነበር። ግን እኔስ ብዙ ጊዜ የተማራቸው ትምህርቶች ከቀጣይ ህይወት አካል ሁኔታችን ጋር አይገናኙም ነው ለምናገርና ምንድነው ጥቅሙ? ስላንበጣ እንትን ሁሉ ታሰሱ ከነበረ ዝግመታዊ ምንድነው የቅርጽ ለውጥ ምናምን ነገር ነው። እንደዚህ ነገር ተምረን ታሰሱ ከነበረ ምናምን ነገር ምንም አይጠቅመንም። እኛ ፋርሚስት አይደለንም ወይም ደግሞ ብቻ እንደው ነው እውነት ነው። የልጁ ሐሳብ ጥሩ ስለሆነ ሄሎ ወይኔ ተውላጠ ግስ እንዴት ነሽልኝ? አለሁልኝ። እኔ ተውሳከ ግስ እንዴት ነህልኝ? አለሁልሽ። ምን ነው ደጅ አስጠናሽኝ እኮ ስደውል ስልክ አታነሽ። ደጅ አስጠናሽኝ? ይሄ ነገር እማራዊ ፍቺ አለው። ቀልዱን ተይውና መች ነው ግን እኔና አንቺ እንደ ሆሄያት ማለትም እንደ ቃላት የምንሰባጠረው? መች ይቀራል በለን። እኔ ተውሳከ አይ የምር ያ ቀን ይናፍቀኛል። አንድ ቀን መሰባጠራችን አይቀርም። ድርብ ሰረዝ። እሱ ልክ ነሽ። የኔ ስንኝ ስልሽ ባይዘው ይሄ ቀን ሳምና ወርቃል። ኧረ ግስ እኮ ነው። እንደውም ቅጣትሽ ነው ስልክ ስላላነሳሽ ነገ ሳምና ወርቁን አውጥተሽ እንድትነግሪ። ውይ እኔ ተውሳከ በእናትህ ተው። ሲሪየስ ቀልዴን አይደለም። በቅንፍ ውስጥ እሞክራለሁ። በቃ እሺ። የኔ ተውላጠ ግስ ደህና አይደል? ስራ ላይ ሆነ ነው። ወደ በኋላ ከተመቸኝ ይደውላል። እሺ በቃ ቻው። 4 ነጥብ። እሺ ቻው። 4 ነጥብ እንደምጋ አረደው አሪፍ ኮንተንት ነው። በዚህ ጸደኝ ምን ተመስተኛል። እስቲ አበረታታቸው በዚህ ኮንተንት ክሬተሮች። ተባረኮጂ ጥሩ በግ ነው ገዛችሁት። በጣም አሪፍ ነው። ያው በቃ ጣፋ ምናምን ፌስታል ውስጥ አድርጋለሁ። ጮጓራ ምናምን ሁሉን ከትቻለሁ። ግልቱስ አለ ዋስተን በበጉ ቆለጥ እየጠረጠርሽ ምኑን በላው ታውማ ካላማንሽ ነፈትሽ ምን በቁ ፈትሻል። እኔ አታምኝም ማለት ነው። ለብነት አሉት እሱ ወላ ነው ካላማ አለክ ማን እና አረጋሲ ነው በቃ እኔ ትሽላለህ በምክንያት እኮ ነው በቃ የሚያወጣችሁ ኮንተንት በቃ ይለያል። ምን እውነቱን ለመናገር ስለሚለኝ ያሲኑ ይችላል። ለማን ባይዘው በጣም ምን የሚገርመኝ ለምሳሌ ስለ በጋ አንድ ነገር ይገራችሁ እንደየቦታው እና እንደየአካባቢው ባይዘው ለምሳሌ ቆረጥ የሚበላና የማይበላ ቦታ አለ። እኛ አካባቢ ለምሳሌ ባህር ዳር ያለው ለምሳሌ እኛ አካባቢ በደንብ ይበላል ምናምን ነገር የሆነ አካባቢ ደግሞ ወደዚህ አይ ቲንክ ወደ ደልጊ እና የሚባል ሀገር ደግሞ ደም ራሱ ይረጋና በንጹህ እንትን ይቀበሉትና ይረጋና ምናምን ነገር እሱ አብሮ ተጣውሶ ምናምን ነገር ይበላል ነው ማለት። አንዳንድ ቦታ ጭራሽ ምንም ነገር አይጣልም። ሾኮና የለ ጅራቱ የለ ምናምን አይጣልም። በቃ ማንቆርቶ የለ አይጣልም ነው። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እነዚህ ይመስሉ ነበር። ዘና ፈታ እንዳላችሁባቸው በጣም ተስፋ አለኝ። በእውነት ባለሙሉ ተስፋ አለኝ እውነቱን ለመናገር። እንግዲህ ያው በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ያው ቪዲዮዎችን በደንብ ሰው ዘንድ እንዲዳረሱ ላይክ ማድረጋችሁን አትርሱ። እናንተን አይጎዳችሁ ስለማይጎዳችሁ ማለት ነው። በሌላ ጊዜ እንግዲህ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ይመቻችሁ ጋይስ።